አርቲስት በርታሚው በጣም አድናቂ ነኝ። በጣም አድናቂ ነኝ። አዲሱ የፈሳል በመመሽ ነው የሚወጣው። አዲሱ የፈሳል በመ መስከረም 22 ይለቀቃል። ትወዱታላችሁ እያስባለሁ። አዎ ሰሞኑን ትንሽ አርጀንቲናም ተሸነፋ ምናምን አይምሮ ይልካል ነበር። የዚህ ወር ብቻ እኮ አይደለም የ3 ወር ነው የተጠራቀመበት። አይ 3 ወር ባለፈው አርሰናልም በልታ በደስታ ምናምን አልተመቻቸልኝ። ማስቲካ ሲበላ ይላል ቀጭ ይሄ ልጅ ነካ አንገት ይከንት የኔ ፍቅር ወይ እስኪ ሳመኝ አዎ እሺ ሂሳቤ ስንት መጣ? ዘይት 2300 አንድ ላይ 2500 ብር። እንዴ ትናንትና እኮ ጎረቤቴ ዘይት በዚህ ዋጋ አልገዛችም። ውይ አልሰማሽም እንዴ? ነዳጅ እኮ ጨመረ። እንዴ ነዳጅ እኮ ትናንት ነው የጨመረው። ታዲያ በአንድ ቀን ነው ቆይ ጨመረው? ገና ማስገባቴ ስለሆነ ነው እንጂ እንዴት በአንድ ቀን እንጀምራለሁ? ለማንኛውም ልኬልሃለሁ። ግን እኮ ወንድሜ በበቂ ሁኔታ ዘይቱንም ሌሎችንም ዕቃ ቀድመን መጋዘን አስገብተናል። መጨመሩ ለምን አስፈለገ እንዴ? ምን ሆነሻል? እንደዚህ አይነት አጋጣሚ እኮ በፍጹም ማለፍ የለብንም። ከእጥፍ በላይ እኮ ነው የምናተርፈው። ማሬ ከረባቱን አይተሻል? ማሬ ምን ነው ተናደሽ መጣሽ? እኔ እኮ የዚህ ሀገር ነገር ግርም ምን የሚለኝ ምን ነው? ምን ገጠመሽ? አታስጨንቂ። ይሄ ባለ ሱቁ ነው ትናንት የነዳጅ ዋጋ ላይ ጨመረ ብሎ ዛሬ ዘይት ዋጋ ላይ ጨምራል። አትናደጂ በቃ። አንዳንድ ነጋዴ እኮ አስቸጋሪ ነው እንዴ። ማን እንደሆነ አውቃል? በተቸገረ ጊዜ እህቱ ታማ እኮ ለመታከሚያ የሰበሰብንለት ባለ ሱቅ እኮ ነው። ታውቂያለሽ እኮ እኔ ሰፈር ሰው አላውቅም። እኔ የዚህ ሀገር ነገር ምርርን ያለኝ በየቀኑ መጨመር። ስንት ሆነ ሂሳብ? 400 ብር። እንዴ ትላንት እኮ እንደዚህ አይደለም የገዛሁት። እንጂ ማማዬ አንቺ ነቃልሽ ልጅ አይደለሽ እንዴ? መቼም ነዳጅ መጨመሩን አልሰማሁም እንዳትይኝ። በል ይሁንልህ። አረ ወንድሜ ይሄ ነገር እየበዛ ነው። አንቺ ልጅ እኔ ሀሳብ የሚሰጠኝ ሰው አልወድም። ቅድም እኮ አወራን። እሺ ይሁንልህ። የተሰበሰበው ብር ከሞላ ቆይቷል። እኔ ሕክምናዬን ቶሎ መጀመር አለብኝ። ወይኔ ልክ ነሽ እኮ ዛሬ መሄድ አለብን። ደሞ ቀስ ብለህ ብላ። መርዶ አለ። የምን መርዶ? ዛሬ ነዳጅ ጨምሯል። ዳቦና ሻይ ላይ ጭማሪ ተደርጓል። ቶሎ በይ፣ እኔ ቸኩላለሁ። ደርሻለሁ። እዚህ ሊስትሮ ጋር ነኝ። አልጨረሽም? ጨርሻለሁ። አባት ጨምሯል። ሁሌ ያብር አይደል እንደምንከፍለው? አው ጋሺ ነዳጅ ጨምሯል፣ ለዛ ነው። ቆዩ አይደለ? አዎ አለቃ፣ እንግዶችን እየጠበቅኩ ነበር። ይገርምካል፣ ዛሬ በሄድኩበት ጠቅላላ ቦታ ነዳጅ በመጨመሩ ከሊስትሮ አቅም እንኳን ዋጋ ጨምሯል። እና ምን እናድርግ? እንዴት ነው? ይሄ ጭማሪ እኛን የሚመለከተን ይመስላል? መቼም ተራ ሊስትሮ ከተመለከተኝ የማይመለከትበት ጉዳይ የለም። ስለዚህ መልካም፣ ከአሁን ጀምሮ ሁሉም የሆስፒታል አገልግሎት ላይ ዋጋ ይስተካከል። እሺ አለቃ። እንግዶችን አግኝቼ ይመለሳለሁ። ግቡ። ምን ነበር? ይቅርታ ዶክተር፣ እህቴ እዚህ ሆስፒታል ክትትል ነበራት እና የተባለውን ብር አሟልተን ይዘን መጥተናል። ስንት ነበር ሂሳቡ? 600 ሺህ ብር። ይቅርታ፣ ያው ሆስፒታላችን የዋጋ ማሻሻያ ስላደረገ ሂሳቡ 900 ሺህ ብር ገብቷል። ምን ማለት ነው? እንዴት በአንዴ ሁሉ ዋጋ ይጨምራል? የሰው ነፍስ እኮ ነው ያዝኩት። በጣም ይቅርታ፣ ምንም ማድረግ አልችልም። አሁን ባሉት የተለያዩ ጭማሪዎች ምክንያት ሆስፒታሉ ዋጋ ሊጨምር ተገዷል። አንተ ሰላም ነው ጋሽ? የቤት ኪራይ ክፍልም እንዴ? አዎ ሰሞኑን ትንሽ አርጀንቲናም ተሸነፋ ምናምን አይምሮ ይልካል ነበር። የዚህ ወር ብቻ እኮ አይደለም የ3 ወር ነው የተጠራቀመበት። አይ 3 ወር ባለፈው አርሰናልም በልታ በደስታ ምናምን አልተመቻቸልኝ። ስላንተ አርጀንቲና ስላንተ ሜሲ የሚያገባኝ የሜሲ ስም እንዳጠራሽ የሜሲ ስም እንዳጠራ የሜሲ ስም እንዳጠራ በቃ የሜሲ ስም እንዳጠራ እንዴ በገዛ ቤት ያታ ሚቲ ደህና ነሽ? አቤት። ምን ፈልገህ? እህትሽ ልጅም አለች። ማነህ አንተ? ሚቲ የኔን አታውቅኝም እንዴ? እህትሽ ጓደኛ ነኝ። አንተና እህቴ ሆዳን ያሳመምካት? አመማት። ምኗን ያመማት? ሆዷን ያማታል። ለሸልሻታል ይላታል። ደግሞ እኮ ሆዷ አብጦባታል። እነዚህ ሰዎች አስረገዝከኝ ነው እንዴ? ሚጣዬ በቃ ሌላ ቀን እመጣለሁ። እሺ። እቺ ልጅ ግን ቢዛ ጥሩ ነው። ለኢንፎርሜሽን ጠቅመኛለች። ዝም ብዬ ቸኮሌት ምናምን ልፍታፍኩ። ሚጣዬ
አንተ ነህ እህቴን ያስረገዝካት? ኧረ ተፈጠረ አንተ ነህ። አርቲስት በርተሚውስ በጣም አድናቂ ነኝ። በጣም አድናቂ ነኝ። አዲሱ የፈስ አልበም መች ነው የሚወጣው? አዲሱ የፈስ አልበም መስከረም 22 ይለቀቃል። ትወዱታላችሁ ብዬ አስባለሁ። እና አንዳንድ ነገር አልነግረንም? እሺ አዲሱ የፈስ አልበም እስከዛሬ ከሰሯቸው 3 የፈስ አልበሞች ለየት ያለ ነው። እንዲሁም ከአዲስ ሰዎች ጋር በፈስ ኮላብ ያደረኩበት አልበም ነው። ለአድማጭ በጣም ምርጥ የሚሆን ፈሶችን ይዘን እንመጣለን። ጠብቁን። እና ትንሽ አንዷን አሰማን። አንዷን እንግዲህ በዚህ ሰዓት አይመችም፣ ግን እንዳቀርጸኝ አደራ። እሺ ዋው ወደድከው? አመለጠኝ። በጣም ነው የምወደው። ለናንተር በልልኝ እንዘኝ ነገር አይመችኝም። ምን አንቺ ሪጀክት ስላረግሽ ምናምን ለየት ያልሽ ሴት የምትሆኚ ነው እንደሚመስልሽ? የተሰጠሽን እድል አትጠቀሚ። በቀን እኮ 20 ሴት ነው ሪጀክት የሚያደርገን። እኛ ወንዶች ምንም ግድ የለንም። ትሞክሪያለሽ፣ ከተሳካ ይሳካል። ራስሽ ለየት እንዳለ ሰው ምናምን አድርገሽ አታስቢ። ገባሽ? መሰንቆራስ አይ ማማዬ ማስቲካ ሲበላ ይላል ቀጭ ቀጭ። ይሄ ልጅ ነካ አንገቱ ይከንድ። አረንጓዴ ሳሎን በቀለም ያበደ ይወድቃል ይነሳል አንቺ ነው የወደደ። አብዘለግላጋ ምንታ ነው ምላሱ። ይሄ ልጅ ነካ አይማርምስ። ብርቱካንሻሉ የምትመጠጭ ከልቤ ገብተሻል አርፈሽ ተቀመጪ። እንተዋወቃ ቤቲ ናቲ ቤቲ ነገ እንግዲህ የጀማ ጸባለ ብቅ ጥልቅ እያልን መጣላት ነው። ተዘጋጅ። እኔ ቻትጂፒቲ ማማከር አለብኝ። ተጣላ ካለችኝ ወደፊት ሄደን እንጣላለን። አትጣላ ካለችኝ ግን እቀራለሁ። አንተ ወንድ ልጅ አይደለ እንዴ? እኮ እሷን ማማከር አለብኝ። ራስ ወስን እንጂ ምን ነው እየጨለልክ ነው እንዴ? ምን ነው ስማ፣ እኔ ያው ሽንት የመጣልሽና አልሽና ልበላት። ቆይ እስቲ ቻትጂፒቲ አትሽናውን ብትልስ አልሸናማ። ሂድ ምንድነው? ሂድ ሲያስጠላ አልሸናም ይለኛል። ወደ ነው የምትሸነው? እሺ እሸናለሁ። ሲያስጠላ ቡና የምጠጣ ከሆነ ተከተለኝ። ሲደብር እጠጣለሁ። አጠይቃትም ቻትጂፒቲም ቡናውንስ በሚገባትና በማያገባት በኩል መግባት የለባትም። እሺ ታረክባት ቡና ላይ የኔ ፍቅር ወይ እስኪ ሳመኝ። አዎ እንትን ቤት አይሻለንም? ሰፋ ያለው ቤት እዛ ቤት አይደለም የፈለኩት፣ አሁን የፈለኩት መሀል አዳባይ ስሞታለሁ እኮ ግን ስሞታለሁ ማን ነው እስምሻለሁ ግን መሀል አዳባይ ላይ ያለነው እና እቤት ሰፋ ያለ ቤት ገብተን ወይናችን እየጠጣን በፍቅር እሱ እንዳለ ማለት ነው። አሁን የፈለኩት አሁን ሳመኝ። እየቀበጡ ነው። ማን ነው ቅብጣቱ ካምር ቦታ ያምርብሻል እኮ ግን እቤት ይሻለናል። የእውነት እቤት ግጥም አድርጌ ቤት ስሞታለሁ። አቀበጥኩ። ይሄ ሚኒ ነው፣ ቦክሰሩ ሚኒ ነው። ካልሲዮን ታመጣለህ ሁሉ ነው። እሺ በቃ ልሳሞታ ማለት ነው። ልሳምሽ። አዎ ሳመኝ። ይቅርብኝ። ሱቅ እንዴት አምሽማግሉ ልብሱን አንተ የሰራሁበት ነው። ደግሞ